መቼም ስለ አድዋ ታሪክ ምን ማን መቼ የሚሉ ጥያቄዎችን ለመልስ ማለት ለቀባሪ ማርዳት ነው። ይህን የነጭ ውርደት የጥቁር ኩራት የሆነ ታሪክ እንኳንስ የታሪኩ ባለቤቶች ኢትዮጵያውያን የዓለም ሕዝብ የተነጋገረበት ነው። በአድዋ ታሪክ የጦር መሳሪያ አንግበው ቦምብ ካፈነዱ ምላጭ ከሳቡ ጀግኖች በተጨማሪ ለጀግና ሞራል የሚሰጡ አዝማሪዎችና ሌሎች ገጣሚዎችም ስለ አድዋ ተቀኝቷል። ታሪክ ጸሐፊዎች ስለ አድዋ ተጠበው ይህን ትውልድ የአባቶችን ገድል እንዲያውቅ አድርገዋል። ተክለ ጻዲቅ መኩሪያ ስለ አውራሪ ገበየው ጀግንነት ሲያትት ከቆየ በኋላ እንዲህ ይላል። የነዚህን ጀግኖቻችን ታሪክ ማንበብ በራሱ ጀግንነት ነው። እኔም ጀግና የሆንኩ ያህል ኩራት ተሰማኝ። እነዚህን ዛሬ በአካል ስጋ የሌሉ ጀግኖቻችን ሕያው መንፈስ ሆነው እንዲኖሩ ያደረጓቸው እነማን ናቸው ስንል ታሪክ ጸሐፊዎቻችንና ባለቅኔ ገጣሚዎቻችን ናቸው። አንዳንዶቹ ግጥሞች ደግሞ በአዝማሪዎችና ሌሎች ባልታወቁ ግለሰቦች ስለተገጠሙ የገሌ ለማለቱ ይከብዳል። ሆኖም ግን ከመዘውተራቸው የተነሳ የህዝብ ግጥም እየሆኑ ነው። ስለ አድዋ ድምፃውያንም ብዙ አቀንቅነዋል። እስኪ አድዋ በመጣ ቁጥር ከጀግኖች እኩል ስሟ የሚነሳውን የጀግናዋን ድምፃዊት እጅጋየሁ ሽባባው ጂጂ ግጥሞችን እናያቸው። ሰው ሞቷል ሰው ሊያድን ሰውን ሲያከብር፣ በደህንነት በፍቅር በክብር ተጠርቶ፣ በክብር ይሄዳል ሰው ሊኖር ሰው ሞቶ፣ ሰው ሊኖር ሰው ሞቶ። በደግነት በፍቅር በክብር ተጠርቶ፣ በክብር ይሄዳል ሰው ሊኖር ሰው ሞቶ ሰው ሊኖር። ልብ ብላችሁ አጣጥሙት። ጠላትን ለመዋጋት የሚሄድ ጀግና የግድ ገዳይ ብቻ ነኝ ብሎ አይደለም። ይልቁንም ጠላት ሀገሬን ወሮ ሕዝቤን ነጻነት ከሚያሳጣ ከሞትኩም ልሙት በሚል ቆራጥ ወኔ እንጂ። ምስክርነቱም እነሆ ጀግኖች ሞተው ሀገራቸውን የጀግኖች ሀገር በማሰኘት ሕዝቦችን በኩራት ቀና ብለው እንዲኖሩ አደረጉ። ተሰጠኝ ሕይወት ዛሬ በነጻነት ሰው ተከፍሎበታል ከደምና ካጥንት። አድዋ ዛሬ ናት አድዋ ትላንት ቼ ተነሱና የወዳደቁት። የተሰጠኝ ሕይወት ዛሬ በነጻነት ሰው ተከፍሎበታል ከደምና ካጥንት። አድዋ ዛሬ ናት አድዋ ትላንት መቼ ተነሱና የወዳደቁት። ዛሬ ኢትዮጵያ በቀኝ ግዛት ያልተገዛች ብቸኛ አፍሪካዊት ሀገር እየተባለ በዓለም የታሪክ ድርሳናት የሚወሳው በጀግኖች ደምና አጥንት ነው። አድዋ ያለፈ ታሪክ ነው ብለን የምንተወው ሳይሆን ዛሬም ነገም የምንኮራበት ሕያው ታሪካችን ነው። እንግዲህ ይህንን ሕያው ታሪክ በኩራት የምናወራው በታሪክ ቀማሪዎችና ገጣሚዎቻችን ነው። ታሪኩንም የነበረ ያህል በመልክ እንዲህ ያሳዩናል። ባያይ አይኔ ብረቱ ያውቃል ስለ እውነቱ እንዲል ቴዲ አፍሮ። ያሁን ደግሞ ከድምፃውያን ቅኔዎች ወደ አዝማሪዎችና ሌሎች ያልታወቁ ገጣሚዎች የተቀኟቸውን ነይ። እነዚህ ቅኔዎች በድግስ ላይ የሚሆን በመሸታ መጠጥ ቤት ንጉሶችና አርበኞች የተወደሱበት ነው። ለጣሊያኖች መድኃኒት ስጧቸው የሚያስቀምጥ ሳይሆን የሚያስመልሳቸው። የዚህ ቅኔ ስም መድኃኒት ሲጠጣ ቁልቁል የሚል እንዳለ ሁሉ የሚያስመልስም ይኖራልና ለጣሊያኖች የሚያስመልሰው ይሁን የሚል ትርጉም ያለው ነው። ዋናው መልእክት ግን ያለው ወርቁ ላይ ነው። ጣሊያን ኢትዮጵያ ውስጥ መቀመጥ የለበትምና በመጣበት እግሩ ወደ ሀገሩ ይመለስ፣ ጀግንነታችሁን አሳዩ የሚል መልእክት ያለው ነው። ኢትዮጵያን ለመውረር ጣሊያኖች ሲመጡ የመኪናውን በመኪና እየሄዱ ሲያስቻቸው ደግሞ በበቅሎና በፈረስ መንሸራሸር ጀምረው ነበር። ኋላ ላይ ግን ቁስል በቁስል ሲሆኑ እንዲህ ተባለላቸው። የሙሶሊኒ አሽከሮች ሁሉም ሎጋ ሎጋ ሲመጡ በፈረስ ሲመለሱ ባልጋ። ጣሊያን ለቀኝ ግዛት ሲመጣ እንደ ኢትዮጵያ ኋላ ቀር መሳሪያ ሳይሆን ዘመናዊ መሳሪያ ታጥቆ ነበር። ዳሩ ግን በመሳሪያ ብዛትና ዘመናዊነት ሳይሆን በወኔና በስልት ስለነበር ድሉ የኢትዮጵያ ሲሆን ጣሊያን እንደተዘፈነበት። በሰራው ወጨፎ ባመጣው እርሳስ ተፈጸመ ጣሊያን አበሻ እንዳይደርስ። ለጣሊያን መሸነፍ ከፍተኛ ውጊያ ካደረጉ አንዱ አሉላ አባ ነጋ ነበር። ጣሊያን ወደ ኢትዮጵያ ለመግባት በሰሐጢ በኩል ብቅ ሲል አሉላ አባ ነጋ ሰፍሮ ሲመልሰው እንዲህ ተባለለት። ጣሊያን ሰሐጢ ላይ
ዘረጋ ደገሱ ቆላ ወላ ባነጋ። ሌላው ጣሊያንን ለመዋጋት የቆረጠው ፊታውራሪ ገበየሁ ነበር። ጣሊያን መግባት እንደጀመረ ለፊታውራሪ ገበየሁ እንዲህ ተዘፈነለት። ያለደዋ ስላሴን ጠላት አረከሰው ገበየሁ በሞቴ ባና ቀሰው። ወዲያውም በጦርነቱ ፊታውራሪ ገበየሁ ሲሞት ባልቻ አባነፍሶ መዋጋት ሲጀምር እንዲህ ተባለለት። ገበየሁ ቢሞት ተተካባቻ መድፋ ገራጭ ብቻ ለብቻ። ጣሊያን ይህንን ሁሉ ሽንፈት ሲደርስበት የሮም ሴቶች ጀግና ይወልዱም እንዲያሰኘ ጀግና የወለደች ኢትዮጵያዊት የአጼ ምኒልክ እናት እጅጋየሁ ለማ መሆኗን እንዲህ ተቀኙበት። መካኖቹ ብዙ በሮም ዙሪያ ወላድ እጅጋየሁ ያው ኢትዮጵያ። በአድዋ ጦርነት ጣሊያን ተሸንፎ ባይመለስ ኑሮ በቀኝ ግዛት ተገዝተን የነጭ አገልጋይ እንሆን ነበርና ለአጼ ምኒልክ እንዲህ ተዘፈነላቸው። ምኒልክ ተወልዶ በአነሳ ጋሻ ክብሩ እንቁላል ነበር ይህን ሀበሻ። በአድዋ ጦርነት አጼ ምኒልክ ብቻ ሳይሆን እቴጌ ጣይቱም ተዋግቷል። የኢትዮጵያ ጀግና በወኔ እንደንብ እየተናደፈ ሲዘምት እቴጌዋ ከፊት ይመሩት ነበር። ይህንን ያጤነው ድምፃዊ ቴዎድሮስ ካሳሁን እንዲህ ይላል። የቀፎን ሲቆጣ ስሜቱ ከፊት ሆና አበራራችው ንግስቲቱ። ከፎን ሲቆጣ ስሜቱ የከፎን ሲቆጣ ስሜቱ የከፎን ሲቆጣ ስሜቱ የከፎን ሲቆጣ ስሜቱ ከፊት ሆና አመራችው ንግስቱ። ከድምፃኖቻችንና ከአዝማሪዎቻችን ባሻገር ታዋቂ ኢትዮጵያዊ ባለቅኔዎችና ገጣሚያንም ስለ አድዋ ብዙ ብለዋል። አድዋ በመጣ ቁጥር የልብ ትርታን እየቀሰቀሰ የሚነበብ የሎሬት ጸጋዬ ገብረመድኅን ግጥም አንዱ ነው። አድዋ ዋ አድዋ አድዋ ሩቋ ያለም ምሰሶ ጥጓ ሰማይ ጠቀስ ጭጋግ ዳሷ። አድዋ ባንቺ ህልውና በትዝታሽ ብጽዕና በመስዋዕት ክንድሽ ዜና አበው ታደሙ እንደገና። ዋ አድዋ የዘር አጽም ርስቷ የደም ትቢያ መቀነቷ በሞት ከባርነት ስሬት በደም ለነጻነት ስለት አበው የተሰዉብሽ ላት። አድዋ የኩሩ ትውልድ ቅርሷ የኢትዮጵያዊነት ምስክሯ። አድዋ የኩሩ ደም ባንቺ ጽዋ ታድማ በመዘንበሏ። አጽምሽ በትንሣኤ ነፋስ ደምሽ በነጻነት ዋስ ሲቀሰቀስ ትንሣኤዋ ተግሲል ሲንር ትቢያዋ ብር ትር ሲል ጥሪዋ ድውልም ሲል ጋሻዋ ሲያስተጋባ ከበሮዋ ሲያስገመግም ዳኛው መድፏ ያባ ባልቻ ያባ ዳኘው ያባ ነፍሱ ያባ ቃኘው ያባ በለው 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 ሲለው በለው በለው በለው። ዋ አድዋ ያንቺን ጽዋ ያንቺን አይጣል ማስቻል ያለው አባ መቻል በዳኘው ልብ ባባ መላው በገበየው ባባ ጎራው ባባ ነፍሶ ባባ ቃኘው በለው በለው በለው። ዋ አድዋ አድዋ የትላንቷ ይኸው ባንቺ ህልውና በትዝታሽ ብጽዕና በመስዋዕት ክንድሽ ዝና በነጻነት ቅርስሽ ዜና አበው ተነሱ እንደገና። ዋ ያች አድዋ አድዋ ሩቋ የዓለት ምሰሶ አድማስ ጽጓ ሰማይ ጠቀስ ጭጋግ ዳስዋ። አድዋ ሮን አምባሳደሮቻችን የአድዋ ቅኔዎች ስንል የተክለ ጻዲቅ መቁርሃን የኢትዮጵያ ታሪክ የተሰኘ መጽሐፍና አዲስ አድማስ ጋዜጣን እንደ ምንጭ ተጠቀምን። ከቀሪ ፕሮግራሞቻችን ጋር አብራችሁን ነው። You knew